ፉፉዬ ነው ወንድም እንኳን እግዚአብሔር አተረፈ እንኳን አሳይቶ ማረ እና ደግሞ እመቤቴን ወይኔ ጉዴ ነው ይችላል በቃ ማርያም ገና እንትኑም ሳይሆኑም በየመጣኝና ቪዲዮ ሳይ እንዴት ትልቻለ ወይኔ በጣም ከባድ ነው እመቤቴን እኔ በቃ እንደ ሹፌሮች የሚያሳዝኑኝና እንደ በቃ እኔ እንጃ በጣም ነው የሚያስፈራኝ እመቤቴን ነው እላችሁና በጣም ከባድ ነው ሰው የሚያዩ ስታሽከረክሩ ምናምን ወይ መኪና ይዛችሁ ስትሄዱ ምናምን ደስ ይለዋል ግን አደጋውን ቀድሞ የሚያስበው የለምና እኔ ፈራለሁ ሲጀመር እንደው ሹፌሮች እግዚአብሔር ይጠብቃችሁ እና ፉፉዬ በመጀመሪያ ደረጃ ፈጣሪ አሳይቶ ምሮሃልና እንኳን ተሻለ እንኳን ምንድነው የሚባለው እንኳን በዚህ መልኩ አለፈ። ሲቀጥል ደግሞ እንኳን አንተ ጥፋተኛ አልሆንክ። መኪናውን እዩት እንዴት እንትን ብሎ እንዳለ ማለት ነው። ማርያምን መኪናውን እዩት እንዴት ስብርብር እንዳለው። በስመ አብ ወወልድ ወመንፈስ ቅዱስ። እሱ ደግሞ ሲያሳዝን ከዚህ ጋር እንደምታዩትና እንዴት እንዳሳዘነኝ ገና ስነቃ መርፌ ብቻ ነበር የሚወጉኝ እና ደግሞ እንባዬ ብቻ ነው የሚወርደው ምናምን ሲል አልቻልኩም በቤቴን እና ወንድም አለም እንኳን ተረፍክ እና ደግሞ ያስደሰቱ ኮሜንታተሮች ሁሉ ሙቢ እንኳን አላህ አተረፈ ወንድሜ እንባውን ተብ። ከዛ ደግሞ ልጅ ቶፊቅ እንኳን አላህ አተረፈ ወንድማችን አለቀሰ። አላህ እንኳንም አተረፈ ፉፉ አልሐምዱሊላህ ብላለች። ደግሞ ማይዬ ሶፊዬ ደግሞ እንኳን አታተረፍክልኝ ብላ ደግሞ ነው አልቅሳለች ማለት ነው። ብቻ ወንድማችን እንኳን አተረፍ ክፉም ብሩክ ያድርግላችሁ ሁላችሁም። ወይኔ ጉዴ ማርያምን በጣም ከባድ ነው እና ብቻ እንኳን ተሻለ። አንዳንዴ እንዴት መሰላችሁ እንደዚህ አይነት አደጋዎች ከባድ ናቸው። የሆነ በጣም ብዙ ሰዎች እኮ በትንሽ ነገር እንደዚህ መኪና ራሱ ዞር ሲያደርጉ በዛው የሆነ ነገር ተፈጥሮ ለመሞት ይዳረጋሉ እና እግዚአብሔር ግን ያንን አላደረገብም። ደግሞ በጣም ያስደስተኝና ያስቀናኝ ነገር ቀን ነው በሱ እንደዚህ ሆኖ በዚህ መሀል አልሐምዱሊላህ ይላል ማለት ነው። አያችሁ ኢንሹራንስ አለው ምናምን ሲለው ብሩክ ያው ኢንሹራንስ አለው አልሐምዱሊላህ ምናምን በቃ ትልቅ ሰው ነው የመሰለኝ መቤቴን በቃ እናታችሁን አባታችሁን አላስታውሳችሁም። የሚገርም ልጅና ብቻ ይዘውልኝ ነው እንደም እግዚአብሔር እንኳን አተረፈ ለማለት ነው የመጣሁት። ሁላችሁም አይዞ በሉት ገብታችሁ ኮሜንትም አድርጉለት። ብቻ በጣም ከባድ ነው መቤቴን አይዞን ወንድም አለም እና ሹፌሮች ባካችሁ ተጠንቀቁ። ስልክ እያወራችሁ አታሽከርክሩ። ትንሽ እየጠጣችሁም ከሆነ አታሽከርክሩ። በጣም ሀሳብ ታለባችሁ ቴንሽን ከሆናችሁ ደግሞ አርፋችሁ ቤታችሁ ቁጭ በሉ። ብቻ በጣም ከባድ ነው መቤቴን። እኔ ወንድሜ ባለፈ ማለት ነው እንትን መንጃ ፈቃድ ላውጣ ነው ሲለኝ በቃ እሪ ነው ያልኩት። በቃ አልፈልግም በቃ መቤቴን ምንም ነገር እኔ እንጃ ያላቅም እና በቃ ወንድም አይዞን። ቡራዬ ሚፍታህ ደግሞ ሄዳችሁ ስላያችሁት እጅግ በጣም ደስ ብሎኛል። ብቻ ወዳችኋለሁ ሁላችሁንም። አይዞን ሶፊዬም ፉፉም አይዟችሁ። ፈጣሪ አትያዘኝ ወይ ደግሞ ምንም አይድርስብኝ አይባልም። አሳይቶ መማሩ ነው። ብቻ ምንም ማለት አልችልም። እንኳን ታረፍክ አይዞን። ይሻላል ደግሞ በደንብ ትሪት ነው የሚባለው። ብቻ አላቅም። መልካም ጊዜ